የእግዚአብሔር ጸጋና ሰላም ይብዛላችሁ። በጌታ የተወደዳችሁ የማለዳ ለኢየሱስ ቤተሰቦች፣ የእግዚአብሔር ወዳጆች፣ በተለያየ ዓለም ክፍል ያላችሁ ኢትዮጵያውያን፣ ኤርትራውያን እልፍ ሰላም የበዛ ጸጋ የተትረፈረፈ የእግዚአብሔር ምሕረትና ደስታ ለእናንተና ለዘሮቻችሁ ይሁን። ጌታን እጅግ አድርገን እናመሰግናለን። አጠር ያለች መልእክት ለመንገርና ጥሪ ላደርግላችሁ ነው የመጣሁት። መጽሐፍ ቅዱሳችንን በሆሴ መጽሐፍ ምዕራፍ 4 ቁጥር 16 ላይ የእግዚአብሔር ቃል እንዲህ ያለ ይናገራል። በአዲሱ መደበኛ ትርጉም ነው ማነብላችሁ። እስራኤል እንደ እልከኛ ጊደር እልከኞች ናቸው። ታዲያ እግዚአብሔር እነሱን በመልካም መስክ ውስጥ እንዳሉ የበግ ጠቦቶች እንዴት ያሰማራቸዋል እያለ ይናገራል። እና በመልካም መስክ ውስጥ የሚሰማራው ምንድን ነው? በግ ነው። እና ጊደርን ግን በመልካም መስክ ውስጥ ለማሰማራት በጣም አስቸጋሪ ነው። ምክንያቱም ከእልከኝነቱ የተነሳ ማለት ነው። እና በጣም አስቸጋሪ ባህሪ ነው እልከኝነት። እና እግዚአብሔር በሰጠኝ ምሪትና በተናገረን ቃል መሰረት ደግሞ እልከኝነት በሚል ሀሳብ በሚል ርዕስ በኢትዮጵያ ካላንደር አቆጣጠር ከየካቲት 9 ጀምሮ እንዲሁም ደግሞ በአውሮፓውያን ካላንደር አቆጣጠር ከፌብሩዋሪ 16 ጀምሮ ትምህርቱ በዩቲዩብ ቻናላችን ላይ በተከታታይ የምንማር ይሆናል። ትምህርቱን እስከምንጨርስ ድረስ በዩቲዩብ ቻናላችን ላይ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት ተኩል ድረስ ባሉት ሰዓታት የምንማር ይሆናል። ይሄ ቪዲዮ ቲክቶክ ላይ ያላችሁ የሚደርሳችሁ ባዮችን ላይ የዩቲዩብ ቻናላችን አለ። የዩቲዩብ ቻናላችንን ገብታችሁ ሰብስክራይብ በማድረግ እንዲሁም ደግሞ የደውል ምልክቱን ኦን ላይ በማድረግ ትምህርቱ በሚጀምር ጊዜ ኖቲፋይ ስለሚያደርጋችሁ መከታተል ትችላላችሁ። ይህንን ቪዲዮ ደግሞ ለብዙዎች እንዲደርስ ደግሞ ሼር፣ ኮፒ ሊንክ፣ ዲዩትና ሪፖስት በማድረግ አጋርነታችሁን አብሮነታችሁን እንድታሳዩን ስለንጠይቃለን። ዩቲዩብ ላይ ይሄ ቪዲዮ የሚደርሳችሁ ወዳጆች ደግሞ ይህንን ቪዲዮ ለብዙዎች ሼር እንድታደርጉ በጌታ ፍቅር እንጠይቃችኋለን። ሰኞ የካቲት 9 ከምሽቱ 2 ሰዓት ጀምሮ እንዲሁም ደግሞ ሰኞ ፌብሩዋሪ 16 በአውሮፓውያን ካላንደር አቆጣጠር የእናንተ ጋር ማለዳ ሲነጋ ነው የሚሆነው። በዛ ሰዓት ሁላችንም እንገናኝ የሚል ጥሪ እናስተላልፍላችኋለሁ። ጌታ ኢየሱስ ዘመናችሁን ይባርክ። እልከኝነት በሕይወታችን ውስጥ ሲሪየስ ትልቁ ጉዳይ ምን ያህል ውስጣችንን እየጎዳ እንዳለ በእግዚአብሔር ቃል ውስጥ በደንብ በሰፊው እንማራለን። ሁላችሁም እንድትመጡ ጥሪ ያደርግላችኋለሁ። ጌታ ኢየሱስ ይባርካችሁ። ለሁላችሁም ሻሎም።